ሰይጣን ብቻነ እሱ ብቻ አይደለም ጥሩረኛ ወደ እንደዚህ አይነት ሁኔታ ውስጥ አይመራህም ብሎ ሊዋሽ ይሞክራል። ጥሩረኛ ቢኖር እንዴት እንደዚህ አይነት ሁኔታ ውስጥ መርቶ ያመጣል ብሎ ሊል ይችላል። ነገር ግን በሸለቆ ውስጥ ስታልፍ ወደረኛ መቅረብ እርምጃን ያቀልላል። ዝም ብሎ አይደለም እግዚአብሔር አምላክ ዝም ብሎ ለጫወታ አንተን የሚመራበት መንገድ የለውም። እያንዳንዱ አንተ የምታልፍበት የምትረግጥበት እርምጃ ሌሰን አለው፣ ዓላማ አለው፣ ፕሮግራም አለው። አንድ ነገር አውቃለሁ፣ በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። አንዳንድ ጊዜ ፋይናንስ ዳውን ይሆናል። አንዳንድ ጊዜ ሰዎች ጀርባ ይሰጡሃል። አንዳንድ ጊዜ እግዚአብሔር በከባድ ጉዳይ ውስጥ ይመራሃል። የዛን ጊዜ የሆነ በቃላት ልትናገረው የማትችለው አይነት ዝቅታ ከተሰማ አትጠራጠር፣ እንደ ባለሙያ እነግርሃለሁ፣ ቀጥሎ ያለው ከፍታ ነው። አሜን። ብራዘር እሱ መክሰስ ይራት አይደል? ታልፈዋለህ። ይሄን አልፈ ትዘምራለህ፣ ይሄን አልፈ ትመሰክራለህ፣ ይሄን አልፈ እንደ ታሪክ ታወራዋለህ፣ ይሄን አልፈ መጽሐፍ ታረጋዋለህ፣ ይሄን አልፈ መዝሙር ታረጋዋለህ። እግዚአብሔርም በሰሜን ስትጠብቁት በደቡብ ይመጣል፣ በምስራቅ ስትጠብቁት በምዕራብ ይመጣል፣ በየብስ ስትጠብቁት በባህር ይመጣል፣ በምድር ስትጠብቁት በሰማይ ይመጣል። እግዚአብሔር አምላክ ልጆቹን የሚመራ አምላክ ነው። የሚመራ ብቻ ሳይሆን ደግሞ ወደ ነገራቸው የተስፋ ቃላቸው የሚያደርሳቸው፣ የሚጠብቃቸው፣ የሚሸከማቸው ድንቅ አምላክ ነው። በሕይወት መንገድ ላይ ከፍታዎችም ዝቅታዎችም አሉ። ሁሌ ከፍታ፣ ሁሌ መከበብ፣ ሁሌ ሙላት፣ ሁሌ ድል ብቻ ሳይሆን አንዳንድ ጊዜም ደግሞ ብቸኝነት፣ ዝቅ ማለት ወይንም ደግሞ በአንዳንድ የህይወት ፈተናዎች ውስጥ ማለፍ በሰው ህይወት ውስጥ የተለመደ ጉዳይ ነው። ህይወት ከተራራና ከሸለቆ የተሰራች ነች። ወዳጆቼ አንዳንድ ጊዜ ሁሉም ነገር ቀና ይሆናል፣ ሌላ ጊዜ ደግሞ ሁሉም ነገር ተቃራኒ ይሆናል። ምናልባት ደግሞ ምን ያህል ዝቅ እንዳላችሁ ለመናገር እስከሚቸግራችሁ ድረስ ደግሞ የምትደርሱበት ጊዜ ይኖራል። ማለትም ምን ያህል እየተፈተናችሁ እንደሆነ፣ ምን ያህል ወደ ኋላ እንደቀራችሁ፣ ምን ያህል በአስጨናቂና ከባድ በሆነ ሁኔታ ውስጥ እያለፋችሁ እንደሆነ ለመናገር እንኳን እስከሚቸግራችሁ ድረስ አንዳንዶቻችሁ በአንዳንድ ጉዳይ፣ ሌሎቻችሁ ደግሞ በሌላ ጉዳይ እንደዚህ አይነት የህይወት መንገድ ላይ ታልፋላችሁ። በጠይቃችሁ ቃላት ፈልጋችሁ ልታገኙ በማትችሉት አይነት ዝቅታ ውስጥ እያለፋችሁ ያላችሁ፣ መገፋት ውስጥ፣ ማዕበል ውስጥ፣ ተግዳሮት ውስጥ ወይንም ደግሞ የህይወት ጥያቄ ውስጥ ባልጠበቃችሁት የህይወት ጥያቄ ውስጥ ያላችሁ አላችሁ። ምናልባት ከ10 ከ15 ዓመት በፊት ተማሪ በነበራችሁ ጊዜ ከወላጆቻችሁ ጋር ስትኖሩ ፕላን ካደረጋችሁት፣ ካሰመራችሁት፣ ከታያችሁ ከዛ ነገር በተቃራኒው እየኖራችሁ ያላችሁ ሰዎች ትኖራላችሁ። ደግሞ የሚገርመው እግዚአብሔር አምላክ በግልጽ አማርኛ በሚገባችሁ ቋንቋ ለእናንተ 1 2 3 ብሎ ነግሯችሁ ሲያበቃ ከዛ በተቃራኒ ቋንቋ በምታጡለት የህይወት ማዕበል ውስጥ የምትደፈቁና በዛ ውስጥ እያለፋችሁ ያላችሁ ሰዎች በዚህ ውስጥ ልትኖሩ ትችላላችሁ። በሸለቆ ውስጥ ስታልፍ ወዳጆቼ ከዚህ በኋላ የቱንም ነገር ልትቆጣጠረው እንደማትችል ይሰማሃል። አንዳንድ ጊዜ በዝቅታ ውስጥ ከአቅማችሁ በታች፣ ከተነገራችሁ በታች፣ ከምታቁት በታች፣ ከተዘጋጃችሁት ነገር በታች በሸለቆ ውስጥ ስታልፉ ምኑንም ነገር የትኛውንም ነገር ልትቆጣጠሩ እንደማትችሉ ይሰማችኋል። ከዚህ በኋላ ሁኔታው እንጂ እናንተን የሚመራችሁ እናንተ ሁኔታውን እንደማትመሩት እንደዛ ታስባላችሁ። እሱ ብቻ አይደለም፣ የተስፋ መቁረጥ ሁሉ ስሜት ይሰማችኋል። እኔ በጣም የሚገርመኝ ነገር በጣም ፖቴንሻል ያላቸው አቅም ያላቸው ትልልቅ ነገር መስራት የሚችሉ ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ስሜት ውስጥ ያልፋሉ። ወዳጆቼ በሸለቆ ውስጥ ስታልፉ እሱ ብቻ አይደለም፣ ህይወት ወደማትፈልጉት አቅጣጫ እየሄደች እንደሆነ ይሰማችኋል። እናንተ የምትፈልጉት ወደ ሌላ አቅጣጫ እንድትሄድ ነው፣ ህይወት ደግሞ ወደ ሌላ አቅጣጫ እንደሄደች ይሰማችኋል። ምክንያቱም ያ ጊዜ በሸለቆ ውስጥ የምታልፉበት ጊዜ የዝቅታ ጊዜ ስለሆነ፣ የከበባ የአጀባ ጊዜ ስላልሆነ፣ ልክ በከፍታ ላይ በተራራ ላይ ስትወጡ ጓደኛውም አጀባውም አሎባዩ በጣም ብዙ ነው። የሞላ ጊዜ፣ የተሳካ ጊዜ፣ ሁሉ ነገሩ ሰው ሁሉ ከእናንተ ጋር ነው የሚሆነው። ልክ ግን ቫልዩ ስትገቡ፣ ሸለቆ ስትገቡ ያኔ ብቻችሁን ስለምትሆኑ ወዳጆቼ ህይወት በማትፈልጉት አቅጣጫ ትዳር፣ ስራ፣ አገልግሎት፣ ጮኝነት፣ የተለያየ ጉዳይ በማትፈልጉት አቅጣጫ እየሄደ እንደሆነ ሊሰማችሁም ይችላል። በሸለቆ ስታልፍ አንዳንድ ጊዜ ደግሞ የሚሰማህ ነገር ምንድነው? እግዚአብሔር እንደሌለ ወይም እግዚአብሔር እንደተወ ሁሉ ይሰማል። በእንደዚህ አይነት ሁኔታ ውስጥ ሆኜ እግዚአብሔር ከኔ ጋር እንዳለ በምንም ማብራሪያ ልታሳምነኝ አትችልም እስከምትል
ድረስ ሁኔታው የሚያስረዳ የምታልፍበት ጨለማ የህይወት ፈተናውና ክብደቱ የሚነግር ወይ እግዚአብሔር እንደሌለ የለም። እንደዛ እንዳለው አገልጋይ ማለት ነው። ከከበደው ፈተና የተነሳ አብረውት የሚያገለግሉ ሰዎችን ጠርቶ ወደ ቢሮ አስገብቶ ዘግቶ እኔ እምላችሁ አለ እግዚአብሔር ግን አለ ብሎ እንዳለ እሱ እኮ አለ ብሎ ሰብኳል፣ አለ ብሎ ዘምሯል፣ አለ ብሎ አገልግሏል። እግዚአብሔር አለ ብሎ እግዚአብሔር በሱ ተጠቅሟል። ነገር ግን ከሚያልፍበት የህይወት መንገድ ክብደት የተነሳ እግዚአብሔር እንደሌለ ሁሉ እንደተሰማው አስታውሳለሁ። እግዚአብሔር እንደተወህም ይሰማሃል በሸለቆ ውስጥ ስታልፍ ወዳጆቼ። እግዚአብሔር ግን የተራራም የሸለቆም አምላክ ነው። እግዚአብሔር በተራራ ላይም ይሰራል፣ እግዚአብሔር በሸለቆ ውስጥም ይሰራል። በዳዊት ዘመን እረኞች በክረምት ጊዜ በጎቻቸውን ወደ ቆላ ይዞ መውረድ የተለመደ ነው። ምክንያቱም በተራራ ላይ በከፍታ ላይ ብርዱ ዝናቡ ጠንካራ በሚሆንበት ጊዜ ቁሩ በጣም ከባድ በሚሆንበት ጊዜ ዳዊት እረኛ በነበረበት ዘመን ልክ ክረምት ሲሆን በጎቻቸውን ይዘው ወደ ቆላ ይወርዳል። ከዛ ወራት አልፈው በጋ ሲመጣ ደግሞ በቆላው ላይ የሙቀቱ መጠን ስለሚጨምር ውሃው ስለሚጎድል ሳሩ ስለሚደርቅ ደግሞ እንደገና በጎቻቸውን ይዘው ወደ ከፍታው መመለስ ስላለባቸው ብቸኛው አማራጭ የፍልስጤም ሸለቆችና ገደሎች ናቸው። እና ዳዊት ይሄን በደንብ ከህይወቱ ኤክስፒሪየንስ ያውቀዋል። ክረምት ሲሆን ተራራ ላይ መቆየት አይቻልም። when altitude increase temperature decrease እንደሚል ጂኦግራፊ ማለት ነው። ልክ ክረምት ሲሆን በደጋው ብርዱ ከባድ ነው፣ ቁሩ ከባድ ነው፣ በረዶ አለ፣ ምቹ አይደለም። ለበጎቹ ምቹ የሆነ ሳር፣ ምቹ የሆነ ውሃ አይገኝም። ስለዚህ ልክ ክረምት ላይ በጎቻቸውን ይዘው ወደ ቆላ ይወርዳሉ። እዛ ውሃ አለ፣ እዛ የተለያየ ነገር አለ። ልክ ደግሞ በጋ ሲመጣ ፀሐዩ ከባድ ስለሚሆን እንደገና ወደ ከፍታው መመለስ አለባቸው። ወዳጆቼ ታዲያ ዳዊትና አብረውት በረኝነት አገልግሎት ውስጥ የተሰማሩ ሰዎች በጎቻቸውን ወደ ከፍታው ለመመለስ ብቸኛው አማራጫቸው የፍልስጤም ሸለቆችና ገደሎች ናቸው። ለዚህ ነው ዳዊት ሲናገር እግዚአብሔር እረኛዬ ነው፣ የሚጎልብኝም አንዳች ነገር የለም። በለመለመ መስክ ያሰማራኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ይናገራል። ወዳጆቼ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ወደ አንተ ህይወት፣ ወደ አንተ አገልግሎት፣ ወደ አንተ መንገድ፣ ወደ አንተ ጥሪ ስመጣ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ለምን እንደዚህ አይነት ቅርቃር ውስጥ እንደገባ፣ ለምን ህይወት እየታገለ ፈተና እየበዛብ እንደሆነ፣ ለሌሎች ሰዎች የቀለለ ለአንተ ለምን እየከበደ እንደሆነ ምክንያቱን ላታውቅ ትችላለህ። ምክንያቱን የሚያውቀው እረኛው ነው። ሲዝኑን፣ ጊዜውን፣ ሰዓቱን እየጠበቀ አንተ የት መሰማራት እንዳለብህ፣ እንዴት መግባት፣ እንዴት መውጣት እንዳለብህ የሚያውቀው እረኛክ ነው። እረኛክ ደግሞ ሲመራክ ሁሌ አያማክርህም። እረኛክ ሲመራክ ሁሌ አይነግርህም፣ ሁሌ አያብራራልህም። ከመልካምነቱ፣ ከደግነቱ፣ ከበጎነቱ የተነሳ እሱ እረኛክ ይመራሃል። የሸለቆህን ምክንያት ባታውቅም፣ በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ፣ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ፣ እንደሞላልህ ብቻ፣ እንደተቀበሉ ብቻ፣ ሰዎች እንዳጨበጨቡልህ ብቻ፣ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ገብቶሃል አይደለ? ሁልጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ፣ እግዚአብሔር በአንተ ህይወት ላይ ዓላማ ካለው፣ ትልልቅ ነገሮች በውስጥ እንዳሉ የምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ፣ የሆነ ቀናት፣ የሆኑ ወራቶች አሉ፣ ዳውን በሆነ ሁኔታ ውስጥ የምትገባበት። ይሄን ማወቅ አለብህ በቃ። ስለዚህ በእርግጠኝነት እነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት፣ በድሎት፣ በተቀባይነት፣ በተወዳጅነት፣ በተፈላጊነት ቻል አታሳልፍ እንደምትችል
ማወቅ አለብህ። ሁለተኛው ስለ ህይወት ሸለቆ ማወቅ ያለብህ ነገር ምንድነው? ሁለተኛው ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ትዘጋጃለህ። አሁን ቀጣዩ ሲዝን የቫሊ ሲዝን፣ የሸለቆ ሲዝን፣ የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ፣ ማስታወሻ ተልኮልህ፣ ማስታወቂያ ተለጥፎ ላይሆን ይችላል ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው። ድንገት እንደ ትናንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ። ድንገት እንደ ትላንትና የምትገዛ የምትሸጥ የምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወትህ እንደሚመጣ ማወቅ አለብህ ወዳጆቼ። ሶስተኛው ስለ ሸለቆ እንድታቁ የምፈልገው ነገር ምንድነው? የሸለቆውን አይነት መምረጥ አትችሉም። የኔ ሸለቆ ይሄ ይሁንልኝ ብለህ መምረጥ አትችልም። የሸለቆውን አይነት የሚመርጠው እግዚአብሔር ነው። የአንዳንዶቻችሁ ሸለቆ ፋይናንስ ሊሆን ይችላል። የአንዳንዶቻችሁ ስራ፣ የአንዳንዶቻችሁ ወዳጅ፣ የአንዳንዶቻችሁ ትዳር፣ የአንዳንዶቻችሁ ጤና፣ የትኛው እንደሆነ ግን እናንተ መምረጥ አትችሉም። አራተኛ ስለ ህይወት ሸለቆ እንድታቅ የሚገባው ነገር ምን መሰለ? ሸለቆ እንደማያዳላ ማወቅ አለብህ። ሸለቆ ከሰው አያበላልጥም ብራዘር። ሁሉም ሰው በሸለቆ ውስጥ ያልፋል። ምናልባትም ከአንድ ጊዜ በላይ በሸለቆ ውስጥ ያልፋል። አንዳንዶቻችሁ እንድታቁ የሚገባው ነገር ምንድነው? ከአንድ ጊዜ በላይ፣ ከሁለት ጊዜ በላይ፣ ከሶስት ጊዜ በላይ ዳውን በሆነ ሁኔታ ውስጥ ልታልፉ ትችላላችሁ። ሁሉም ሰው በሸለቆ ውስጥ ያልፋል። ሸለቆ አያዳላም። ሰው ከሰው አያበላልጥም። ይገርማቸዋል። በደም ስሙኝ፣ እኔ ጋር ሁኑ። በጣም ታዛዥ የሆኑ በጎች እንኳን ሳይቀሩ በሸለቆ ውስጥ የማለፍ ግዴታ አለባቸው። አንድ እረኛ፣ በጎች የሚመራ እረኛ፣ በጎች የሚጠብቅ እረኛ፣ ታዛዥ በጣም መልካም በጎች እንዳሉት ሁሉ ደግሞ በጣም ቀሽቃዣ፣ አስቸጋሪ፣ እዚህ ጋር በደንብ በገንዳ ምግብ ብታቀርቡላቸው የቤቱ የማይጣፍጣቸው ወደ ጎረቤት አንገታቸውን የሚያሾልኩ በጎች አሉ። ይገርማል። ተንከሲስ የሆነችውን በግ በሚመራበት መንገድ እረኛው በጣም ታዛዥ የሆነችውንም አብሮ ይመራታል። ይሄ መንፈሳዊ ነገር እማወራን እንደሆነ የገባው ሰው ብቻ ነው ምናምን ብሎ የሚለው። አምስተኛ እንድታቅ የምፈልገው ነገር ልንገርህ። አምስተኛ እንድታቅ የምፈልገው ነገር ሸለቆ የማይቀር ሀቅ መሆኑ ነው። ሰዎች ከአንድ ጊዜ በላይ በሸለቆ ውስጥ ሊያልፉ ይችላሉ። የማይቀር ሀቅ ነው። ስማ፣ ወደ ከፍታው ሌላ መንገድ የለም፣ አማራጭ መንገድ የለም። the only way ወደ ከፍታው ያለው መንገድ ዝቅታው ብቻ ነው። አንዳንድ ጊዜ ፋይናንስ ዳውን ይሆናል። አንዳንድ ጊዜ ሰዎች ጀርባ ይሰጡሃል። አንዳንድ ጊዜ እግዚአብሔር በከባድ ጉዳይ ውስጥ ይመራሃል። የዛን ጊዜ የሆነ በቃላት ልትናገረው የማትችለው አይነት ዝቅታ ከተሰማ አትጠራጠር። እንደ ባለሙያ እነግርሃለሁ፣ ቀጥሎ ያለው ከፍታ ነው። አሜን በል። ስድስተኛ በህይወት ሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ሸለቆ ዓላማ እንዳለው ማወቅ አለብህ። ፐርፐስ አለ። እረኛው በጎቹን ወደ ተሻለ ቦታ የሚወስዳቸው በሸለቆ በኩል እንደሆነ ሸለቆ ዓላማ፣ ይሄ ተግዳሮት፣ ይሄ ሚስ አንደርስታንዲንግ፣ ይሄ መገፋት፣ ይሄ ባልጠበቀው የህይወት አቅጣጫ ውስጥ መሄድ ዓላማ አለ። ዝም ብሎ አይደለም ብራዘር፣ ዝም ብሎ አይደለም። እግዚአብሔር አምላክ ዝም ብሎ ለጫወታ አንተን የሚመራበት መንገድ የለውም። እያንዳንዱ አንተ የምታልፍበት የምትረግጥበት እርምጃ ሌሰን አለው፣ ዓላማ አለው፣ ፕሮግራም አለው። ሸለቆ ህይወት የሚፈተንበት ብዙ ጦርነት ያለበት ስሜት የሚጎዳበት ቢሆንም አመለካከትና አስተሳሰብ ግን የሚዳብርበት ነው። ይገርማል። በየትኛውም አይነት ሁኔታ ውስጥ ግባ፣ ገብተህ ስትወጣ ግን ከመግባት በፊት እንደነበረው ሆነ አትወጣ። አመለካከትህ፣ አስተሳሰብህ፣ አቅምህ፣ ጉልበትህ፣ ክርስትና መንፈሳዊ ህይወት እንኳን እንደ ቀድሞ አይሆንም። አለው ዓላማ፣ አለው ምክንያት፣ አለው እግዚአብሔር ጉዳይ አለው። እዛ ውስጥ እየሰማኝ ያለ ሰው ካለ አሜን ይባላል። ጌታ እንደውም እንደዚህ ያደርጋል። ኤርትራ ባህር ጋር ይወስድህና ካምፕ አድርገህ ይላል። ድንኳን ይዞ ትዶክናል። አረ ፈርዖን እየሮጠ ነው፣ ይሩጥ። ሰረገላ እየመጣ ነው፣ ይምጣ። ቁጭ በሉ። አረ በግብጽ መቃብር ጠፍቶ ነው ወይ? እንደሱ አይባልም ብራዘር፣ እንደሱ አይባልም። ዛሬ የምታዩዋቸውን አለ ሙሴ ሲል ለዘላለም አየህ፣ ልክ የምታልፍበት መንገድ ፐርፐዛል፣ ሸለቆ ዓላማል። እምነትህን ማጠንከር፣ ማቹርድ እንድትሆን እንድትበስል፣ እንደ ቀድሞው እንዳትናገር፣ የልጅነት ጠባይ ካንተ ላይ እንዲወድቅ ገብቶ የሚገርም የህይወት መዓዛ ለእግዚአብሔር እንድታቀርብ ወርቅ በሳት ሲፈተን አፈሩ እንደሚራገፍ ውበቱ እንደሚጨምር እነግርሃለሁ። በዚህ ዓመት እግዚአብሔር አምላክ ሞገስንና ውበትን ይጨምርልሃል። በደም ጩና አሜን በል። አንተ ነጋዴ ብቻ አይደለም፣ በሰዓት የተፈተንክ ነጋዴ ነህ። አንተ አገልጋይ ብቻ አይደለም፣ በሰዓት የተፈተንክ አገልጋይ ነህ። አንቺ ሚስት ብቻ አይደለሽም፣ በሰዓት የተፈተንሽ ሚስት ነሽ። በከፍታና በዝቅታ ውስጥ ሪል የሆነ ማንነት እንዳለሽ፣ ፌክ እንዳልሆነ፣ የውሸት እንዳልሆነ
ሰባተኛ በሸለቆ ውስጥ ስታልፍ ማወቅ ያለብን ነገር ልንገርህ። ሸለቆ ማለፊያ እንጂ መኖሪያ እንዳልሆነ ማወቅ አለ። ማለፊያ ነው የምታልፍበት እንጂ የምትኖርበት አይደለም። ብራዘር እሱ መክሰስ እንጂ ራት አይደለም። ታልፈዋለህ። ይሄን አልፈ ትዘምራለህ። ይሄን አልፈ ትመሰክራለህ። ይሄን አልፈ እንደ ታሪክ ታወራዋለህ። ይሄን አልፈ መጽሐፍ ታረጋዋለህ። ይሄን አልፈ መዝሙር ታረጋዋል። ስምንተኛው በሸለቆ ውስጥ ስታልፍ ማወቅ ያለብን ነገር ልንገርህ። እግዚአብሔርን ወይንም እረኛውን ማወቅና እንደሚመራ ማወቅ ብቻውን በቂ ነው። ወደ ቫሊ፣ ወደ ሸለቆ፣ ወደ ቻሌንጅ ውስጥ ስትገባ እረኛውን ማወቅና እየመራክ እንደሆነ ማወቅ ብቻውን በቂ ነው። ሌላ ተጨማሪ ግሳንግሳ አያስፈልግህም። እረኛውን ማወቅ ብቻውን ይበቃሃል። ለምን እዚህ ሸለቆ ውስጥ እንደገባ፣ ከዚህ ሸለቆ መቼ እንደምትወጣ፣ ምክንያቱ ምን እንደሆነ ምናምን ለማወቅ ምናምን ጥረት ማድረግ እሱ አያስፈልግም። የሚያስፈልግ እረኛውን ማወቅ ነው። ዳዊት እንደዚህ እግዚአብሔር እረኛዬ ነው። እሳ አይደለም፣ ታላቅ ወንድሜ አይደለም፣ ጉልበቴ አይደለም፣ አቅሜ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ በዕረፍቱ ውኃ ዘንድ ይመራኝ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። ዘጠነኛ እግዚአብሔር ላንተና ለእርሱ ክብር በማያመጣ መንገድ እንደማይመራ ማወቅ አለብህ። በየትኛው መንገድ ይምራ እግዚአብሔር አምላክ በዛ መንገድ የሚመራ ላንተና ለእሱ ክብር እንደሚያመጣ እርግጠኛ በሆነበት መንገድ ብቻ ነው የሚመራ። አንድ ነገር አውቃለሁ። በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ፣ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። 100% እነግርሃለሁ። እንዴት እዚህ ሁኔታ ውስጥ ገባው እያልክ ከሆነ እዚህ ሁኔታ ውስጥ አስገብቶ ከሆነ እያየ እንዳላየ እየሰማ እንዳልሰማ ዝም ብሎ መርቶ አምጥቶ ከሆነ እመነኝ፣ ክብር በማያስገኝበት የህይወት መንገድ እግዚአብሔር አይመራህም። ከዚህ ሳምንት በኋላ ከዚህ ወር በኋላ ለታላቅ ሹመትና ክብር እግዚአብሔር ይጠራሃል። ጩና በደንብ አድርገህ አሜን በል። አስረኛ በሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ተራራው አንተ እግዚአብሔርን ለማግኘት የምትወጣበት፣ ሸለቆ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ቦታ እንደሆነ ማወቅ አለብህ። ልክ እግዚአብሔር አምላክ ወደ ህይወት ከፍታ ሲያመጣ ያ ታይም ማለት አንተ እግዚአብሔርን ለማግኘት የምትወጣበት፣ ዳውን ስትወርድ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለምን መሰለህ? ግርግሩ ብዙ ነው፣ ደዋዩ ብዙ ነው፣ ፈላጊ ብዙ ነው። ስልኩ አሁንም ነው የሚጮኸው። ሊያወራ ካልቻለም ቢዚ ሆነበታል። ስለዚህ ለተወሰነ ጊዜ ካፍታ ማስታወቂያ በኋላ ይመለሳል ብሎ ጓደኞችን አንተን ዳውን ቱ ዘ ቫሊ ይወስዳል ወረታቸው። የዛን ጊዜ የሚደውልልህ የለም። ያኔ ብቻ ትሆናለህ። መጽሐፍ ለማንበብ፣ ለመጸለይ፣ ለመዘመር ትመቸዋለህ። ያን ጊዜ አንተን ለማግኘት ሰማይ ወክ ያደርጋል፣ ወዳለበት ሁኔታ ይመጣል። በሸለቆ ውስጥ ስታልፍ አንደኛ ወደ እረኛው ቅረብ፣ ወደ እረኛው ቅረብ። እርሱ ከኛ ጋር ወደ ሸለቆ ይገባል። በሸለቆ ውስጥ ትሆን አያውቅም። ብራዘር ኢሳይያስ 43 ከ2 እስከ 3 የእግዚአብሔር ቃል የሚነግረን ይሄንን ነው። በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ ተብሎ እንደተጻፈ ሰይጣን ብቻህን ነህ። እሱ ብቻ አይደለም፣ ጥሩ እረኛ ወደ እንደዚህ አይነት ሁኔታ ውስጥ አይመራህም ብሎ ሊዋሽ ይሞክራል። ጥሩ እረኛ ቢኖርህ እንዴት እንደዚህ አይነት ሁኔታ ውስጥ መርቶ ያመጣሃል ብሎ ሊል ይችላል። ነገር ግን በሸለቆ ውስጥ ስታልፍ ወደ እረኛ መቅረብ እርምጃን ያቀልላል። አንዳንድ ሰዎች በሸለቆ ውስጥ ሲገቡ ከእረኛቸው ይርቃሉ። አንዳንድ ሰዎች ተግዳሮት ውስጥ ሲገቡ ከቸርች ይርቃሉ፣ ከመንፈሳዊ ነገር ይርቃሉ። የሆነ ዳውን የሆነ ሁኔታ ውስጥ ሸለቆ ውስጥ እንደገባ ሲሰማ የዛ ጊዜ እርምጃህን የሚያቀልልህ ወደ እግዚአብሔር መቅረብ ነው። በሸለቆ ስታልፍ ሁለተኛ ከእረኛው ጋር ተነጋገር። ዳዊት ወደ ሸለቆ በገባ ጊዜ ስለ እግዚአብሔር መናገር አቁሞ ከእግዚአብሔር ጋር መነጋገር ጀመረ። ምዕራፉን ሲጀምር ምዕራፍ 23 እንደዚህ ነው ያለው፣ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። በለመለመው መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል አለና ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ከዛስ እስከዚህ ድረስ እስከ ቁጥር 3 ድረስ ስለ እግዚአብሔር ነበር የሚያወራው። ልክ ወደ ሸለቆ ሲገባ በሞት ጥላ መካከል እንኳን ቢሄድ አለና አንተ ያናግረዋል እረኛውን፣ አንተ ከኔ ጋር ነህና ክፉን አልሆነው፣ በትርህና ምርኩዝማ አንተ። ልክ ሸለቆ ስትገባ ከእረኛው ጋር ነው መነጋገር ያለብህ። ከሰው ጋር፣ ከአከራይ ጋር፣ ከምቀኛ ጋር፣ ሸረኛ ጋር ማውራትና ከእግዚአብሔር ጋር። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና አናግረው እግዚአብሔር። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና። ቁጥር 1 እግዚአብሔር እረኛዬ ነው፣ ስለ እግዚአብሔር ያወራል። ቁጥር 4 በኋላ ያለውን ስታነበው፣ ከ5 በኋላ ያለውን ስታነበው ግን በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራ፣ በትርህና ምርኩዝህ የማ ያንተ ያናግረዋል። አንተ አሁን የሚያዋጣው ከአባት ጋር መነጋገር ነው። ኤቭሪዋን ሲዘጋ የሚያዋጣው ከእግዚአብሔር ጋር መነጋገር። እውነቴን ነው የምነግርህ። የትኛውንም ሁኔታ ገንጥሎ
ወደ አንተ ይመጣል። እኔ ማወራላችሁ እኮ በምሳሌ ምነግራችሁ ከሰው ይልቅ እጅግ የሚጠጋጋ እውነተኛ ወዳጅ ሰው እንኳን ክፉ ሆኖ ሳለ የሚጠራውን ልጁን እንዳልሰማ እንደማይሆን የምትጠሩት አምላካችሁን ይኸውልህ በሸለቆ ውስጥ ሲያልፍ ወደ እግዚአብሔር መጮህ አጋጣሚ አይደለም። ወደ እግዚአብሔር የመጮህን ጥቅም የማወቅ ውጤት ነው ይሄ። ሶስተኛ ትኩረትህን በእረኛው ላይ ብቻ አድርግ። ትኩረትን በሁኔታው፣ በጨለማው፣ በገደሉ፣ በምድረ በዳው፣ በምታየው፣ በምትሰማው፣ በሚነገረው ላይ ማድረግ ትተህ ትኩረትህን በእረኛው ላይ አድርግ። አራተኛ መራመድህን ቀጥል። ቃሉ የሚለው በሸለቆ በኩል ነው። ሸለቆ ቋሚ መኖሪያ አይደለም፣ ማለፊያ መንገድ ነው። ሸለቆ መክሰስ ነው፣ ራቱ ሌላ ነው። እና መራመድህን ቀጥል። ደግሞ እንደዚህ ብለህ ጻፍ። እምነት ልታብራራው የማትችለው መኖር ነው። ልታብራራው እኮ አትችልም። አሁን እንዲህ ስለሆነ እንዲህ ነው፣ እንዲህ ሆነው ደግሞ እንዲህ ስለሆነ ነው እማትለው ነው፣ ግን ትኖረዋለህ። ታምናለህ ማለት አንተ አብራርተህ ገብቶሃል ማለት አይደለም። እምነት ማለት ልታብራራው የማትችለውን መኖር ማለት ነው። አምስተኛና የመጨረሻው በሸለቆ ውስጥ ስታልፍ አመስግነው። በመዝሙር መጽሐፍ ምዕራፍ 84 ቁጥር 6 ሲናገር በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያ ቦታ ይቀይሩታል ይላል። አሁን እኮ የሚያልፉት በለቅሶ ሸለቆ ነው እና መዝሙር 84 ቁጥር 6 እንደዚህ አለ፣ በለቅሶ ሸለቆ በሚያልፉበት ጊዜ ወደ ምንጭ መፍለቂያነት ቦታ ይቀይሩታል። አንተ በለቅሶ ሸለቆ በምታልፍበት ጊዜ ወደ መዝሙር መፍለቂያ፣ ወደ ትምህርት መፍለቂያ ታማርራለህ ብለው ሲጠብቁ ትማራለህ አንተ። የመጨረሻው እና ስድስተኛው የዛን ጊዜ ዘዳግም 8 ቁጥር 7 እግዚአብሔር ምንጭን ይሰጣል። እንደዚህ ይላል፣ በተራራው በኮረብታውና በሸለቆዎች ውስጥ እግዚአብሔር ምንጭን ይሰጣል ይላል። እኔ የምጠብቀው ምንጭ በተራራና በኮረብታ ነው። ፋዘር ግን አሰራሩ ልዩ ልዩ ነው። በሸለቆ ውስጥ ሁሉ ምንጭ ይሰጣል። በቃ ቡልክ ቡልክ ይላል። ማንም ደግሞ አይደፍነው። የሚገርም በሸለቆ ውስጥ ስታልፍ ወደ እረኛው ቅረብ። ከእረኛው ጋር ተነጋገር፣ ከእረኛው ጋር አውራ። ከነገ ቀን ጀምሮ ወጥታችሁ ከሰው ጋር ምናምን ቀንሳችሁ ከእግዚአብሔር ፋዘር አመሰግናለሁ፣ እነሱ ባይረዱኝም አንተ ስለምትረዳኝ፣ እነሱ ባያግዙኝም አንተ ስለምታግዘኝ፣ እነሱ ከኔ ጋር ባይሆኑ አንተ ከኔ ጋር ስለሆንክ አመሰግናለሁ ስትለው ነገሩ ራሱ ይቀየራል። ይመጣል፣ ይወርዳል። በደመና በክብር በኃይል በምስጋና በብዙ ሞገስ እግዚአብሔር ወደ አንተ ይወርዳል። እግዚአብሔር እረኛዬ